አንደኛው ወሲብ ለጤናችን የሚሰጠን ጥቅም ሰውነታችን በሽታ መከላከል እንዲችል አንቲቦዲስ የተባሉ ንጥረ ነገሮችን ያመርታል። ልክ በእርካታ ሰዓት ሰውነታችን ባክቴሪያን፣ ጀርምንና ቫይረስን መከላከል የሚችልበት አንቲቦዲስ ይመረታሉ። ብዙዎቻችን አናውቅም አይደል? በጥናት ላይ ለጉንፋን ለተለያዩ ዝም ብሎ ቶሎ የሚይዙን ህመሞች የማይጋለጡ ሰዎች በሳምንት ቢያንስ 3 ጊዜ 2 ጊዜ ወሲብ የሚያደርጉ ሰዎች አይጋለጡ ጠንካራና ጤናማ ናቸው። ምክንያቱም ሰውነታቸው በሽታን የሚከላከልበት አቅም እየጨመረ ስለሚሄድ በወሲብ ምክንያት ጤናማ ሆነው ተገኝተዋል። አንደኛው ጥቅም ይሄ። ሚስትህን ከማግኘት በፊት እኮ አንድ ጊዜ ሴጋ ብትመታ ቶሎ አጨርስም የሚባል ምክር እንዳለ ሰማው። ማወቅ ያለባችሁ ነገር ወንዶች የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል ነው። ከ1 ደቂቃ በላይ ራሱ ላትቆዩ ትችላላችሁ። ይሄ ሴቶችም የሚያውቁት ነገር ነው። ሴጋ መታችሁ አልመታችሁ ልዩነት የሚያመጣው ነገር አይደለም። ግን በስነ ስርዓት ቶሎ መጨረስ ችግር ያለበት ወንድ የመጀመሪያ ዙርም ላይ ከ1 ደቂቃ በላይ መቆየት ያቅቷል። ሁለተኛም ላይ ሶስተኛም ላይ ለውጥ አያይም። ከዛ ደግሞ ቤትህ ሴጋ መተህ ውጣ ስትሉት ማለት ነው ለሁለተኛ ዙር ለመዘጋጀት ጊዜ ሊፈጅበት ስለሚችል ከሷ ጋር ሲሆን ጭራሽ ብልት ላይ ቆምለት ራሱ ይችላል። ስለዚህ እንደዚህ አይነት ቶሎ መጨረስ ከ6 ወር በላይ ከቆየና በግንኙነት ሰዓት ከ1 ደቂቃ በላይ መቆየት የማትችሉ ከሆነ ኦር አዲስ የመጣ ከ3 ደቂቃ በላይ መቆየት የማትችሉ ከሆነ ይሄ በሕክምና ነው እንጂ ሴጋ ነገሮችን የማባባስ ነገር ነው ያለው የሚለውን እንድትረዱ ስለፈለኩ ነው። አንዱ ዙር ካደረግን በኋላ ጀርባዬን ሰጥቼ ስተኛ ቀስቅሳ እንደገና እንድገም ብትለኝ ምን ያክል ደስ ባለኝ አለ። ልክ እንደጨረሳችሁ ለሁለተኛ ዙር ዝግጁነት ልታጡ ወይም ብልታችሁ እንዲፈሰፈስ የሚያደርገው ሆርሞን የሚለቀቁት ሆርሞኖች እንቅልፍ እንዲላችሁ የረካችሁ እንዲመስላችሁ እንዲደክማችሁ ነው ያደርገው። ጀርባችሁን ሰጣችሁ ተኛችሁ ማለት ደግሞ ተሸነፋችሁ። ብዙ ነገሮች ደግሞ በምንድን ነው የሚስተካከሉት መሰላችሁ? ልምምድ። እንቅልፍ መጣ አይደል? አትተኛ። ደከማ አይደል? ቀጥል። የግንኙነትን ድባብ ማስቀጠል። ከዛ በኋላ የተልፈሰፈሰው ብልት ሰዓቱን ጠብቆ እንደ እድሜያችሁ ብልታችሁ ተመልሶ ከፍ ይላል። ለዛ ነው እሱ ከተኛ በኋላ እሷ ተተኛለች። ከዛ በኋላ እሱ ሌሊት ብልቱ ይቆማል። ተኝታለች እሷ። ታገሱት፣ ተመልሶ ይመጣል። ስለዚህ 2-3 ዙር ግንኙነታችሁን አድርጋችሁ መተኛት። ግን ግንኙነቱን ድባቡን አስቀጥላችሁት ብልታችሁ አልቆም ካለ፣ ሰዓት ሰጣችሁት አልቆም ካለ፣ በጣም ከረዘመባችሁ መታችሁ ሆርሞናችሁ ላይ ያለውን ነገር ደም ስር ላይ ካለ ችግር መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪው ሁልጊዜ ክፍት ነው። የብልት አለመቆም ችግር በአመጋገብ መስተካከል ይችላል? በአንዳንድ ሰዎች ሊሻሻል ይችላል። ነገር ግን ችግሩ በአመጋገብ ብቻ ሁልጊዜ አይፈታም። መንስኤው የደም ግፊት፣ የስኳር በሽታ፣ የሆርሞን ችግር ወይም ሌላ የጤና ሁኔታዎች ከሆኑ ተጨማሪ ሕክምና ያስፈልገዋል። በኒዮደርም የሚሰጣ የፒሾት ሕክምና የደም ዝውውርን በማሻሻል የብልት መቆምን ለማሻሻል ወይም ለማጠናከር ይረዳል። ይህን ሕክምና ለማግኘት ባዮ ላይ ባለው ስልክ ይደውሉ። ምን አይነት ምግቦችን ብንጠቀም የግንኙነት ጤናችንን ለመጠበቅ የተሻለ ይጠቅሙናል? የመጀመሪያው ሐብሐብ ነው። ሐብሐብ በተለይ እቺ መሃል ላይ ነጯ አለች አጫጩና በቀዩ ፓርት መካከል ያለችው ነጯ ፓርት እሷ ላይ ሲትሩሊን የሚባል ኮምፓውንድ አለ። ይሄ ኮምፓውንድ ደግሞ ለናይትሪክ ኦክሳይድ መመረት ትልቅ አስተዋጽኦ ስለሚያደርግ ወደዛ አካባቢ የሚኖረውን የደም ዝውውር ስለሚረዳ ለግንኙነት ህይወት መሻሻል ጥሩ ጠቀሜታ አለው ማለት ነው። ሌሎች ደግሞ ቅመማ ቅመሞች አሉ በተለይ ምግባችሁ ውስጥ ቢኖሩ ጥሩ ለልብ ጤንነት ለልብ ስርዓት ጤንነት በደንብ የሚጠቅሙ ማለት ነው። ከነዛ መካከል እንደ ነጭ ሽንኩርት፣ ኮረሪማ፣ ድንብላል፣ ቀረፋ የመሳሰሉ ነገሮች ብትጠቀሟቸው እጅግ በጣም ለግንኙነት ህይወታችሁ ጠቀሜታ አላቸው። እነዚህ ነገሮች የሚሰሩት በአጠቃላይ የልብ ስርዓት የካርዲዮቫስኩላር ሄልዝ የምንለውን በመጠበቅ ነው። አብዛኞቹ ስንፈተ ወሲቦች ደግሞ የሚመጡት ደም ስር ላይ ያለ ችግርን ተከትሎ ስለሆነ ያንን ለመከላከል በደንብ ይጠቅማሉ ማለት ነው። ነገር ግን እነዚህ እንዳለ ህክምናን ይተካሉ ማለት አይደለም። ስለዚህ ከ6 ወር በላይ የቆየ የስንፈተ ወሲብ ችግር ካለባችሁ እኛ ጋር መምጣት ህክምና ማግኘት ትችላላችሁ። በዚህ ዙሪያ ለመታከም ባዮ ላይ ባለው ስልክ በመደወል ቀጠሮ ማስያዛችሁን አትርሱ። ዶክተር ቤቴል ነኝ። ባይ